ሰላም ጋይስ እንዴት አላችሁ? በዛሬ ቪዲዮአችን እንዴት አድርገን አውቶ ካፕሽን ካፕካት ላይ መጠቀም እንደምንችል አሳያችኋለሁ ማለት ነው። ቀጥታ ወደ ፕሮሰሱ ይመቻችሁ። ስለዚህ መጀመሪያ የምናደርገው ነገር ምንድነው? የካፕካት አፕሊኬሽናችሁ ላይ የምትፈልጉትን ቪዲዮ አድ ታደርጋላችሁ ማለት ነው። ስለዚህ እኔ ለምሳሌ ያዘጋጀሁት ቪዲዮ አለ። ቀጥታ ወደ ካፕካቴ አስገባለሁ ማለት ወይ ደግሞ ኢምፖርት አድርጋለሁ ማለት። ስለዚህ ኢምፖርት የሚለውን አንዴ በመጫን የምንፈልገውን ቪዲዮ እናስገባለን ማለት ነው። ለምሳሌ እኔ ፈለኩኝ እን አድ አደርጋለሁ ማለት ነው። ኦሬዲ አድ አድርጌዋለሁ ማለት ነው። ይሄን ቪዲዮ ነው መጠቀም የፈለኩት። ስለዚህ እናንተ የምትፈልጉትን ቪዲዮ አድ ካደረጋችሁ በኋላ የምታደርጉት ነገር ምንድነው? ወደ ታይም ላይናችሁ ድራግ አድርጋችሁ ድሮፕ ታደርጋላችሁ ማለት ልክ በዚህ መንገድ ድሮፕ አደረኩትኝ ማለት ነው። ከዛ በኋላ ምን እንደምናደርገው የዚህ ቪዲዮ ላንጉዌጅ ማወቅ አለብን። ለምሳሌ በአማርኛ ቼክ አላደረኩትም። ምናልባት የተለያዩ አፕሊኬሽኖች አሉ የአማርኛ ካፕሽን አውቶማቲካሊ ጀነሬት የሚያደርጉ እነሱን መጠቀም ትችላላችሁ። ግን ለምሳሌ እኔ ያስገባሁት ቪዲዮ የእንግሊዘኛ ቋንቋ ተናጋሪ ነው ማለት ነው። ስለዚህ እኛ የምናደርገው ምንድነው? እዚች ጋር ቴክስት ምትላለች። ቴክስት ሚለውን አንዴ ክሊክ አደርጋለሁ። ከዛ በኋላ እዚህ ጋር አውቶ ካፕሽን ሚል ምርጫ አለ። አውቶ ካፕሽን ሚለውን ሴሌክት እናደርጋለን ማለት ነው። ከዛ በኋላ ይሄ ቪዲዮ ላይ የሚነገረውን ቋንቋ ሴሌክት ታደርጋላችሁ ማለት ነው። እናንተ አድ ያደረጋችሁት ቪዲዮ የሚናገሩት ቋንቋ ምንድነው? እዚህ ጋር ሴሌክት አድርጉ ይላችኋል። ስለዚህ ሴሌክት እናደርጋለን። ለምሳሌ አረቢክ፣ ባንግላዲ፣ ቻይኒዝ እያለ ያሳያችኋል። እዚህ ጋር የተለያዩ ቋንቋዎችን አማራጭ ያሳያችኋል ማለት ነው። እናንተ እዚህ ጋር አማርኛ ቢኖር አማርኛ መጠቀም ትችላላችሁ። ግን እንዳጋጣሚ አማርኛ እዚህ ውስጥ የለም ቼክ ስላደረኩት ማለት ነው። ስለዚህ እኔ ለምሳሌ የዚህ ቪዲዮ ቋንቋ እንግሊዝኛ ስለሆነ በዲፎልት ሴሌክትድ ነው ማለት ነው። ከዛ በኋላ ምን እንደምናደርገው ከታች ጀነሬት ሚል ኦፕሽን አለ። ስለዚህ ጀነሬት ሚለውን አንዴ ክሊክ አድርጋለሁ ማለት ነው። ስለዚህ እዚች ጋር ጀነሬት ትላለች። ጀነሬት ሚለውን አንዴ ክሊክ ሳድርግ ቪዲዮአችን ጀነሬት ማድረግ ይጀምራል ማለት ነው። ካፕሽኑን ጀነሬት ማድረግ ይጀምራል ማለት ነው። ስለዚህ ጀነሬት አድርጎ እንደጨረሰ ከላይ የአውቶ ካፕሽን ጽሁፎችን ወይ ቴክስቶችን ያስቀምጥልናል ማለት ነው። እኛ በምንፈልገው መንገድ አጀስት ማድረግ እንችላለን ማለት ነው። ስለዚህ እንደምትመለከቱት እዚህ ጋር የቪዲዮውን ካፕሽን አስቀምጦልኛል ማለት ነው። በምትመለከቱት መንገድ ፕላይ ብለው ልክ እዚህ ጋር እንደምትመለከቱት ያሳያችኋል ማለት ካፕሽን ያሳያችኋል። ግን እናንተ ለምሳሌ እንደዚህ ጽሁፉ ከበዛባችሁ ለምሳሌ ጽሁፍ ሁለት ወርድ ብቻ ማድረግ ብትፈልጉ እዚህ ጋር የተቀመጠውን ጽሁፍ ማለት ነው። ለምሳሌ እዚህ ጋር በጣም ብዙ ወርዶች ናቸው የተቀመጡት እንደምትመለከቱት። ግን እናንተ ሁለት ወርዶች እንዲቀመጡ ማድረግ ፈልጉ እዚህ ከላይ ካፕሽን ሚል ቦታ አለ። ካፕሽን ሚለውን አንዴ እንጫላለን። ከዛ በኋላ ምን ፈልገው ቦታ ላይ እንሄድና ለምሳሌ እዚህ ጋር that this is my book ያ ሚለውን ለምሳሌ that this is ሚለውን አንድ እናደርጋለን። ኢንተር ስንጫን ሁለተኛ ጽሁፍ ያደርግልናል ማለት ነው። ስለዚህ መጀመሪያ ይሄን ለብቻ ያስቀምጥልናል። ከዛ በሁለተኛ ደረጃ ያደርግልናል ማለት ነው። ስለአድርገን ነው this is my book ያ ሚለውን ቀጣይ። ስለዚህ በዚህ መንገድ እናንተ የምትፈልጉትን አማራጭ ኢንተር እያደረጋችሁ ልክ እንደዚህ በምትፈልጉት አማራጭ አጀስት ማድረግ ትችላላችሁ ማለት ነው። ደን እናንተ አሁን የእነዚህን ካፕሽኖች ፎንታቸውን ከለራቸውን እንደፈለጋችሁ መጠን መንገድ ምን ማድረግ ይችላላችሁ? የፈለጋችሁት መንገድ አጀስት ማድረግ ይችላላችሁ። ቴክስት ላይ ገብታችሁ ለምሳሌ እዚህ ጋር ፎንቱን መቀየር ከፈለጋችሁ ፎንቱን መቀየር ትችላላችሁ እዚህ ጋር ማለት ነው። ፎንቱን መቀየር ከፈለጋችሁ ፎንቱን መቀየር ትችላላችሁ ማለት ነው። ለምሳሌ ፕላይ ብለው ልክ በዚህ መንገድ ፎንቱን ቀየርኩት ማለት ነው። ለምሳሌ በምትፈልጉት መንገድ እዚህ ጋር ያሉ ፎንቶችን በሙሉ መጠቀም ትችላላችሁ ማለት ነው። ስታሪ ብታደርጉት ለምሳሌ የእያንዳንዱ ፎንት ምን ማድረግ ትችላላችሁ ማለት ነው። ፎንቱን መቀየር ትችላላችሁ ማለት ነው። ስለዚህ ይሄን በዚህ መንገድ ፎንት መቀየር። ስለዚህ ለተጨማሪ እንደዚህ አይነት የካፕካት ቲፖችን ለማግኘት ይሄን ቻናል ፎሎ ማድረግ እንዳትረሱ። ይመቻችሁ።